የካቲት 28 ቀን 2026 ዓመተ ምህረት የቴህራን ነዋሪዎች በተለመደው የሥራ ውካታ ላይ ሳሉ ሰማዩን የሚቀድ ድምፅ ተሰማ። የጥቁር ጭስ ደመና የከተማዋን ሰማይ ሲሸፍነው በዓለም ዙሪያ ያሉ የዜና ማሰራጫዎች አንድን አስደንጋጭ ዜና ለማሰራጨት ተሽቀዳደሙ። አያቶላ አሊ ኻሜኒ ለ37 ዓመታት ኢራንን የመሩት ሰው። ይህ ክስተት ተራ የፖለቲካ መሪ ሞት አይደለም። ለግማሽ ክፍለ ዘመን መካከለኛው ምስራቅን ያናወጠው ታሪክ ፍጻሜ ነው። እርሳቸው ለተከታዮቻቸው የፈጣሪ ጥላ፣ ለጠላቶቻቸው ደግሞ የምዕራባውያን ቀንደኛ ጠላት ነበሩ። ታሪካቸው የሚጀምረው በ1939 መሻሃድ በተባለች የሃይማኖት ከተማ ውስጥ ነው። ኻሜኒ ያደጉት ባለ 2 ክፍል ቤት ውስጥ ከ8 ወንድምና እህቶቻቸው ጋር ነበር። አባታቸው የሃይማኖት መምህር ቢሆኑም ቤተሰቡ የሚበላው አጥቶ በባዶ ሆዱ ያደረባቸው ምሽቶች ብዙ ነበሩ። ይህ የልጅነት መከራ በውስጣቸው ያለውን የአመፅ መንፈስ ቀሰቀሰው። በ1960ዎቹ መጀመሪያ ላይ ኻሜኒ ከአያቶላ ኾሜኒ ጋር ተገናኙ። ኾሜኒ ለኻሜኒ መሪ ብቻ ሳይሆኑ አባትም ነበሩ። የንጉሡን ምዕራባዊ ዝንባሌ መቃወም ሲጀምሩ ሕይወታቸው በእስር ቤቶች መካከል ሆነ። በታዋቂው የሳቫክ እስር ቤት ውስጥ ለወራት ተገርፈዋል። 6 ጊዜ ታስረዋል። ይህ ስቃይ ነው በውስጣቸው ለአሜሪካና ለምዕራባውያን ዲሞክራሲ ያላቸውን ጥልቅ ጥላቻ ያጸናው። በ1979 የኢራን አብዮት ሲፈነዳ ኻሜኒ የኾሜኒ ቀኝ እጅ ሆነው ብቅ አሉ። ንጉሡ ሲሰደዱ ኢራን ወደ እስላማዊ ሪፐብሊክነት ስትቀየር ኻሜኒ በወታደራዊና በፖለቲካዊ ረድፍ ትልቅ ቦታ ያዙ። በ1981 የኢራን ፕሬዝዳንት ሆኑ። ነገር ግን በዚያው ዓመት ሰኔ ወር ላይ ሕይወታቸውን የሚቀይር ክስተት ተፈጠረ። መስጊድ ውስጥ ንግግር እያደረጉ እያለ በራዲዮ ውስጥ በተደበቀ ቦምብ የግድያ ሙከራ ተደረገባቸው። ኻሜኒ በሕይወት ተረፉ። ነገር ግን ቀኝ እጃቸው ሙሉ በሙሉ ሥራ አቆመ። ከዚያን ቀን ጀምሮ ኻሜኒ ሁልጊዜ ግራ እጃቸውን ብቻ መጠቀም ጀመሩ። ተከታዮቻቸው አላህ ለትልቅ ዓላማ አትርፏቸዋል በማለት ሕያው ሰማዕት የሚል ስያሜ ሰጧቸው። ይህ ክስተት በሥልጣን ላይ እንዲቆዩ ትልቅ መንፈሳዊ ጉልበት ሰጣቸው። በ1989 ኾሜኒ ሲሞቱ ማንም ያልጠበቀው ሽግግር ተደረገ። ኻሜኒ የኢራን ከፍተኛ መሪ ሆነው ተሾሙ። ከዚህ ቀን ጀምሮ በኢራን ውስጥ ከመጨረሻ ውሳኔ ሰጪ እርሳቸው ሆኑ። ኻሜኒ ኢራንን ለማዘመን ሳይሆን አክሲስ ኦፍ ሬሲስታንስ የተባለውን መዋቅር ለመገንባት ደከሙ። በእሳቸው ዘመን ኢራን የኒውክለር ቴክኖሎጂ ባለቤት ለመሆን ከዓለም ጋር ተጋጨች። በሊባኖስ ሂዝቦላህን፣ በየመን ሁቲዎችን፣ በጋዛ ደግሞ ሐማስን በገንዘብና በጦር መሳሪያ አጠናከሩ። እስራኤልን የመካከለኛው ምስራቅ ካንሰር ብለው በመጥራት እሷን ለማጥፋት ጦርነት ከፈቱ። በቤት ውስጥ ደግሞ በ2009 እና በ2022 የተነሱትን ሕዝባዊ ተቃውሞዎች የጠላት ሴራ በማለት ፈረጁ። የካቲት 28 ቀን 2026 የኢራን የደህንነት መዋቅር በቀላሉ ተናደ። በቴህራን መሃል ከተማ የተፈጸመው የአየር ጥቃት ኻሜኒንና የቅርብ ረዳቶቻቸውን ኢላማ አደረገ። ጥቃቱን ተከትሎ አሜሪካና እስራኤል በዝምታ ቢቆዩ የኢራን ባለሥልጣናት ታሪካዊ በቀል እንደሚወስዱ ዝተዋል። የኻሜኒ መገደል የኢራን መጨረሻ ነው ወይስ የአዲስ ጦርነት መጀመሪያ? ለ37 ዓመት የገነቡት መዋቅር ያለ እርሳቸው መቆም ይችላል? ይህ ለጊዜው የሚተው ጥያቄ ነው። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩኝ።